ኮርኔይ ቫሲሊየቭ ድርሰት ክሌቭ ኒኮላየቪች ቶልስቶይ ተርጓሚው መስፍን አለማየሁ ነው። ኮርኔይ ቫሲሊየቭ ለመጨረሻ ጊዜ ወደ ገጠር በመጣበት ወቅት እድሜው 54 ዓመት ሞልቶ ነበር። እየተቀለለና እርከን እየሰራ በሚወርደው ወፍራም ጠጉሩ መሃል ሽበት የሚባል ላመል ያህል እንኳን አይታይም። በጥቁር ሪዝ ውስጥ ብቻ ለዚያውም ወደ አይኖቹ ጠጋ ብሎ በበቀለው አካባቢ በመጠኑ ፈንጠቅጠቅ ማድረግ ጀምሯል። ለስላሳና ፍም የመሰለ ፊቱን ደልዳላና የፈረጠመ ደንደሱን ወዙ ግጥም ያለበትን ወንዳላ ሰውነቱን ሲያዩት በምቹ የከተማ ኑሮ የሚንደላቀቅ ሰው መሆኑን ለመረዳት አያዳግትም። ከ20 ዓመት በፊት ከውትድርና አገልግሎት ተሰናብቶ ወደ ቤቱ ሲመለስ ለመቋቋሚያ ያህል የሚበቃው ገንዘብ አጠራቅሞ ስለነበረ በመጀመሪያ ሱቅ ከፈተ። ብዙም ሳይቆይ ሱቁን ዘግቶ ወደ ከብት ንግድ ተዛወረና ከቸርቻሪዎች በርካሽ የሚገዛቸውን ቁም ከብቶች ወደ ሞስኮ እየነዳ በብዙ ትርፍ መሸጥ ጀመረ። ጋይ በምትባል መንደር ውስጥ ከግንብ የተሰራ የቆርቆሮ ቤት አለ። አሮጊት እናቱ፣ ሚስቱ፣ 2 ሕፃናት ልጆቹ፣ አንድ ወንድና አንዲት ሴት፣ 15 ዓመት የሞላው እናትና አባቱ የሞቱበት ዲዳ የወንድሙ ልጅ እና አንድ ሰራተኛቸው በዚህ ቦታ ይኖራሉ። አሁን ቤት ውስጥ ያለችው ሁለተኛ ሚስቱ ናት። ምን ጊዜም በሽታ ተለይቷት ማጣቀው የመጀመሪያ ሚስቱ አንድም ልጅ ሳትወልድለት ከሞተች በኋላ ለብዙ ዓመታት በብቸኝነት ሲኖር ቆይቶ በመጨረሻ አንዲት ልጅ አገባ። ሁለተኛ ሚስቱ አባቷን ያጣች መልከ መልካምና ጠንካራ ልጃገረድ ነበረች። አንድ ጊዜ ኮርኔይ የመጨረሻ ከብቶቹን በጥሩ ዋጋ ሻሽጦ 3000 ሩብል ያህል በእጁ እንደያዘ ጠቃሚ መሳይ ወሬ ይሰማል። ምንም ነገር ያልሳካል ያለው አንድ ባለ ርስት ለጣውላ የሚሆን እንጨት ያለበት መሬቱን በርካሽ ዋጋ ለመሸጥ በመስማማት ላይ እንደሚገኝ የመንደሩ ነዋሪ የሆነ ሰው ይነግረዋል። ኮርኔይ ወደ ውትድርና ከመግባቱ በፊት ለአንድ የጣውላ ነጋዴ ጸሐፊ ረዳት ሆኖ ያገለግል ስለነበረ ስራው የቱን ያህል እንደሚያዋጣ ጠንቅቆ ያውቃል። ስለዚህ የተባለውን መሬት ገዝቶ የጣውላ ንግድ ለመጀመር ወሰነ። በጋይ መንደር አቋርጦ የሚያልፍ የባቡር መስመር ባለመኖሩ የባቡሩ ጣቢያ የሚገኘው ከመንደሩ ራቅ ባለ ስፍራ ላይ ነበር። አንድ ቀን ኮርኔይ ከባቡሩ እንደወረደ የመንደሩ ነዋሪ የሆነውን ኩዝማ የሚባል ሰው ጣቢያው ላይ ያገኘዋል። ባቡሩ በሚያልፍባቸው ቀኖች ሁሉ ኩዝማ ከጣቢያው ይለያል ማለት ሐሰት ነው። ከባቡር ከወረዱ በኋላ ወደ የመንደራቸው ለመድረስ 2 ገኛ ፈረሶች የሚጎትቱን አሮጌ ጋሪዎችን የሚከራዩ መንገደኞች ቢያጋጥመው ከነርሱ ትንሽ ገንዘብ ለመለቃቀም እያለ ነበር ኩዝማ ጣቢያውን የሚያዘወትረው። ኩዝማ ያጣ የነጣ ድሃ ነው። በዚሁ ሳቢያ ሀብታሞቹን አይወድም። በተለይ ደግሞ ኮርኔይን አይወደውም። ሲጠራውም ኩርኑሽካ እያለ ነው። ከውስጥ በለበሰው አጭር ኮት ላይ ከበግ ቆዳ የተሰራ ሌላ ረጅም ኮት ደርቦ በእጁ የመንገድ ቦርሳ ያንጠለጠለው ኮርኔይ ቫሲሊየቭ ከባቡሩ ወርዶ ደረጃዎቹ ላይ ቆም አለ። እንደ ነፍሰ ጡር ሆድ የተንጠረዘዘው ቦርጩ ከሌላው አካሉ ቀድሞ ወደፊት አሞጥሙጧል። ካለበት ሳይንቀሳቀስ ጉንጮቹን ዳበስ ዳበስ አደረገና ዙሪያውን ተመለከተ። ገና ማለዳ ነው። አየሩን እፍና አድርጎ ከተንጠረበበው ደመና ሌላ በመጠኑም ቢሆን አመዳይ እንደመጣል ብሏል። ምነው ዛሬስ አንድም መንገደኛ አላገኘህም እንዴ አብዬ ኩዝማ? አለ ኮርኔይ። ታዲያ ምን አለ እኔን ወደ ቤቴ ብታደርሰኝ? የምትፈልግ ከሆነ ያው ዋጋውን 1 ሩብል ትከፍላለህ። 7 ኮፔክ ይበቃል። አይበቃም?
የአንድ ምስኪን ሰው 30 ኮፔክ ለማስቀረት የሚሻው ደሙላ ሰው አለ ኩዝማ። እንዳልከውና እንግዲህ አለ ኮርኔ ቦርሳውንና የተጠቀለለ ጓዙን በጋሪው ላይ የጫነ። ቀጠልና ራሱም ጋሪው ላይ ወጥቶ ኋላ በኩል በሚገኘው ወንበር ላይ ዘርፈት ብሎ ተደላድሎ ተቀመጠ። ኩዝማም የተለመደ ቦታውን ያዘ። መቀጠል ትችላለህ። በጣቢያው አካባቢ ያለውን ስርጉጥጉጥና የተወረወረ መንገድ አልፈው በምቹ ጎዳና ላይ ሽምጡን ተያያዙት። ታዲያስ እንዴት ናችሁ ጃል? ኑሮ እንዴት ነው? እኛን ሳይሆን እናንተ እዚህ ገጠር ያላችሁትን ኑሮ እንዴት ይዟችኋል? ኮርኔ ነበር ጥያቄው። እውነቱን ለመናገር ከሆነ ይሄን ያህልም አይደል። እንዴት? ምን ማለት ነው? የኔው አሳሮጊት እንደምናት ለመሆኑ በሕይወት አለች? እንዴታ አሉ እንጂ ትናንት እንኳን ቤተ ክርስቲያን አይቻችኋለሁ። አሮጊቷስ ምንም አይሉ። ወጣቷ ሚስትም ደህና ናት። ምን አለ አሁንማ ተመችቷታል፣ ተስማምቷታል። አዲስ ሰራተኛም ቀጥራለች አለና ኩዝማ እንደ መሳቅ ሙካከረ። አሳሳቁ ግን ልዩና የለበጣ አይነት መሰለው ለኮርኔ። ሰራተኛ ጴጥሮስ ምን ሆነና? አይ ጴጥሮስማ ታሞ ከተኛ ስንት ጊዜው። ሚስቴ የቀጠረችው አዲሱ ሰራተኛ ኢቪስቲንግኒ ቤሊ ይባላል። የካሜንካ ሰው ነው። የትውልድ መንደሩ አለች አለ ኩዝማ። እውነት? ኮርኔ የሆኗን ሚስቱን ማርፋን ባገባ ጊዜ ስለ እርሷና ስለ ኢቪስቲንግኒ ቤሊ ግንኙነት በአካባቢው ሴቶች ዘንድ አንዳንድ ሹክሹክታ ነበር። እና ይኸውልህ እንዲህ ነው ነገሩ ኮርኔ ቫስሌቪች፣ በዛሬ ጊዜ የሴቶች ነጻነት በስቷል፣ አለቅጥ መረን ተለቋል አለ ኩዝማ። ይባላል አለና ኮርኔ አያይዞ፣ በነገር ላይ ሽበት እኮ በዛበጃል፣ አረጀ ማለት ነው ሲላከለበት የጀመሩትን አረስ ለመለወጥ ፈልጎ እንግዲህ ወጣት መሆን የታለ አክትሞ ፈረሱም ሳይቀር እንደኔው እያረጀ ነው። ኩዝማ መልሱን እየሰጠ እግረ ወርሃውን መጋጃ ባለንጋው አንዴ ሾጥ አደረገው። ግማሽ መንገድ ያህል እንዳገባደዱ ወደ አንዲት ማረፊያ ሆቴል ደረሱ። አንድ አፍታ እንዲቆምለት ትእዛዝ ሰጠና ኮርኔ ወደ ሆቴሉ ገባ። ኩዝማም ባዶውን ወደ ተጋደመው የውሃ ገንዳ ፈረሶቹን እየሳበ መሄድ ልጓሙን ያስተካክል ጀመር። ኮርኔ ዞር ብሎ ባያየውም እንኳን አሁን ለመጠጥ ግብዣ ይጠራኝ ይሆናል በሚል ተስፋ ጆሮውን ቀስሮ ጥሪውን ይጠባበቃል። ወዲህ መጥተህ አንድ ነገር አትቀምስም አብዬ ኩዝማ? አለ ኮርኔ ተመልሶ ወደ ደጃፉ እየወጣ። አመሰግናለሁ አለ ኩዝማ ለመጠጡ የተቻኮለ ላለው ምስል እየታገለ። ኮርኔ አንድ ጠርሙስ ቮድካ አዘዘና ኩዝማ ወዳለበት ይዞ ሄደ። ተነጋል የሚሉ ያልቀመሰው ባለጋሪ ገና የመጀመሪያውን ብርጭቆ ሲጨልጥ ለብ አለው። ወደ ኮርኔ ተጠግቶ በመንደራቸው ውስጥ ስለሚናፈሰው ወሬ በሹክሹክታ ይነግረው ጀመር። ሚስቱ ማርፋ የድሮ ወዳጇን በሰራተኛ ስም ቀጥራ አብረው የሚኖሩ ስለመሆናቸው መንደሩ የሚያመነጅከውን ሐሜት ይዘከዝክለት ጀመር። እኔስ ለአንተ ነው በጣም ማዝነው አለ መጠጡ እየተጫጫነው ሄደው ኩዝማ። ደግ አይደለም፣ ደግ አይመስለኝም። ድፍን መንደረተኛው እየተሳለቀብህ ነው። እኔማ ሁልጊዜ ቆዩ እስቲ ይላችኋለሁ። ግድ የላችሁም፣ እሱ ባለቤቱ እስኪመጣ ታገሱ እስቲ ይላችኋል። እና እንዲህ ነው ነገር ሁሉ ኮርኔ ቫስሌቪች አለ። ኮርኔ የኩዝማን ንግግር በጸጥታ ሲያዳምጥ ቆየ።
ችምችም ብለው የበቀሉ ቅንድቦቹን ብርሃን በሚፈነጥቁ አይኖቹ ላይ ሰብሰብ አድርጎ ፈረሶቹን ውሃ ማጠጣት ትፈልጋለህ? አለ ኮርኔ። ኩዝማ ማነብነብ ከጀመረ ጊዜ አንስቶ የተነፈሰው ቃል ቢኖር ይሄ ብቻ ነበር። ውሃ ማታጠጣቸው ከሆነ መንገዳችንን ቀጥል። ወዲያው ለባለ ሆቴሉ የመጠጡን ዋጋ ከፈለና ተመልሶ ወደ ጎዳናው ወጣ። ቤቱ ሲደርስ ደንገዝገዝ ብሏል። ጋሪው ወደ ግቢው ገብቶ ቆም ሲል መጀመሪያ ያገኘው ሰው ያው መንገዱን በሙሉ ሲያስበው የመጣው ኢቭስቲንግኒ ቤሊ ነበር። ኮርኔ ወደ እርሱ የተጣደፈ መምጣት ለጀመረው ኢቭስቲንግኒ ሰላምታ ካቀረበለት በኋላ ከሲታ ፊቱንና ነጭ ሽፋሎቹን አይቶ ግራ በመጋባት አይነት ጭንቅላቱን ነቀነቀ። ይሄ አሮጌ ውሻ ሳይዋሽ አልቀረም አለ በሐሳቡ። የኩዝማን ቃላት አንድ በአንድ ለማስተዋስ ሞከረ። ግን ደግሞ ምን ይታወቃል? ለማንኛውም ሁሉንም ነገር ማጣራት አለብኝ አለ አሁን ለብቻው። ኩዝማ ፈረሶቹ አጠገብ እንደቆመ ኢቭስቲንግኒን ባይኑ ጠቀሰው። እኛ ዘንድ መኖር ጀምረሃል መሰለኝ አለና ጠየቀ ኮርኔ። መቼም ሰው ወዝኖ አይቀመጥ፣ አንዱ ዘንድ ስራ መያዝ አለበት ኢቭስቲንግኒ መልስ ነበር። ለመሆኑ ክፍሉን አምቋችሁታል? በሚገባ ማትቤቫም ውስጥ ነች አለ ኢቭስቲንግኒ። ኮርኔ በደረጃዎቹ ወጣ። ድምፁን የሰማችው ሚስቱ ወደ መተላለፊያው በመምጣት ከዚያ በፊት አይቶት በማያውቀው ያልተለመደ አይነት የፍቅር ስሜት ባሏን ተቀበለችው። ገና ስታየው ፊቷ ፈመሰለ። እነትና ተስፋ ቆርጠን የማትመጣ መስሎን መጠበቁን እርግፍ አድርገን ትተነው ነበር አለችው ኮርኔ ተከትላው ወደ ውስጥ እየገባች። ታዲያስ ለመሆኑ በሌለውበት ጊዜ የብቸኛ ኑሯችሁ እንዴት ነበር? ያው ድሮ እንደምንኖረው ነው አለች ማርፋ የሁለት ዓመት ሴት ልጇን ብድግ አድርጋ እየታቀፈች። ሕፃኗ ጡት ፍለጋ የእናቷን ቀሚስ መጎተት ስትጀምር ማርፋ በረጅሙ እየተራመደች ወደ መተላለፊያ ወጣች። ዋቁር አይኖች ያሏቸው የኮርኔ እናት ወደ ክፍሉ ገቡ። አጭር ቦት ጫማ አድርገዋል። አስበህ ልትጠይቀኝ ስለመጣ እግዚአብሔር ይስጥህ ልጄ አሉ እድሜ ባስከተለው ድካም የተነሳ የሚንቀጠቀጥ ራሳቸውን እያነቃነቁ። ኮርኔ ወደ ቤቱ ስለመጣበት የሥራ ጉዳይ ለእናቱ ከነገራቸው በኋላ ኩዝማ ውጭ ሆኖ እየጠበቀ መሆኑ ትዝ ስላለው ሂሳቡን ሊከፍለው ከቤት ወጣ። ወደ መተላለፊያው የሚወስደውን በር ከፈት ሲያደርግ ማርፋና ኢቭስቲንግኒ ወደ ጓሮ የሚያስወጣው በር ላይ ቆመው አያቸው። በጣም ተቀራርበው ያወራሉ። ኮርኔ ብቅ ማለቱን ሲመለከቱ ኢቭስቲንግኒ አፈር ብሎ ወደ ጓሮ ወጣ። ማርፋ ደግሞ ወደ ሚንሰረሰረው ሻይ ማፍያ ሳሞቫር ቀረብ ብላ የጢስ ማውጫውን ታስተካክል ጀመር። ኮርኔ ምንም ሳይናገር አልፏት ወጣ። የተጠቀለለ ጓዙን ከጋሪው ላይ አነሳና ኩዝማ ወደ ትልቁ ክፍል ገብቶ ሻይ እንዲጠጣ ጋበዘው። ሻው እስኪቀርብ ድረስ ኮርኔ ከሞስኮ ገዝቶ ያመጣቸውን ስጦታዎች ለቤተሰቡ ያከፋፍል ጀመር። ከጥጥ የተሰራ የአንገት ልብስ ለእናቱ፣ የስዕል መጽሐፍ ለፌድካ፣ ለዲዳው የወንድሙ ልጅ ሰደርያ፣ ለሚስቱ ደግሞ ቀሚስ። ሻይ ቀርቦ በሚጠጡ ጊዜ ኮርኔ ቃል ትንፍሽ አላለም። ፊቱን ኩስትር አድርጎ በጸጥታ ተቀምጦ ቆየ። ብቻ አዲስ በተገዛለት ሰደርያ ፍንጥዝጥዝ ብሎ የቤቱን ሰው ሁሉ የሚያጫውተውን ዱዳ ልጅ ያየ አሁንም ሳያቀው ፈገግ ይላል። ልጁ የሚሰራውን አሳጥቶታል። አንዴ ልብሱን ዝርግት ያደርግና ወዲያው ደግሞ መልሶ ያጥፈዋል። አንዴ ይለብስና ተስማምቶት እንደሆነ ያየዋል።
ወዲያው ደግሞ ይንደረደርና የኮርኔን እጅ እየሳመ በሚስቁ አይኖቹ ትክ ብሎ ያስተውለዋል። ልጁ እንዲህ በሆነ ቁጥር ደግሞ ኮርኔ ሳይታወቀው ፈገግ ይላል። ሻቸውን ጠጥተው አበቁ። በማከታተል ቀርቦ የነበረው ማዕድ ከፍ አለ። ኮርኔ ከተቀመጠበት ተነስቶ ከሚስቱና ከትንሿ ልጁ ጋር ወደሚተኛበት ክፍል ገባ። ማርፋ ምግብ የተበላባቸውን ሳህኖች ስታነሳሳ ትልቁ ክፍል ውስጥ ቆየች። ኮርኔ ጠረጴዛው ላይ ክንዶቹን አስደግፎ ለብቻው ቁጭ ብሎ ይጠባበቅ ጀመር። በሚስቱ ላይ ያደረበት ቁጣ እየከረረ እየመረረ ሲሄድ ይታወቀዋል። ሐሳቡን ለመክፈል ያህል ግድግዳው ላይ በተሰካ መስማር ላይ የተንጠለጠሉ ፋክተሮችን አወርዶ ከኪሱ የማስታወሻ ደብተር ማውጣት ሂሳብ ማስላት ጀመረ። 10 ጊዜ ቀና እያለ ወደ በሩ ያስተውላል። ደግሞ ጆሮዎቹን ያቆምና በትልቁ ክፍል ውስጥ የሚያስገመግመው የሰዎች ድምጽ ምን እንደሚል ለማዳመጥ ይሞክራል። ብዙ ጊዜ የትልቁ ክፍል በር እየተከፈተ የሆነ ሰው ወደ መተላለፊያው ሲወጣ ቢሰማም ሚስቱ ግን ብቅ ሳትል ብዙ ቆየች። በመጨረሻ የሚያውቀው አረማመዷን ሰማ። በሩ ተከፈተ። ባለቤቱ ጸጉሯን በቀይ ሻሽ ሸብ አድርጋ ትንሿ ልጇን አቅፋ ወደ መኝታ ክፍሉ ገባች። የፊቷ ቀለም ወደ ሮዝ የሚያደላው ሚስቱ በዚያ ምሽት ከመቼውም ጊዜ የበለጠ ቆንጆ ሆና ታየችው። መቼም ጉዞ ሳያደክማ አልቀረም አለች። ስሜቱን የኩርፊያ ጥላ ያደበበው መሆኑን ያላወቀች በመምሰል ኮርኔ ቀና ብሎ አይቷት አንዳችን መልስ ሳይሰጥ ወደ ሂሳቡ አገረገረ። ስሌቱን ከጨረሰ ግን ቆይቶ ነበር። በጣም እየመሸኮ ነው አለችና ሕፃኗን አስቀምጣ ከመጋረጃው ጀርባ ተሰወረች። አልጋ ስታስተካክልና ልጅቱን ስታስተኛ ይሰማዋል። ሰዎች እየተሳለቁ ነው። የኩዝማ ንግግር ትዝ አለው። ቆይ እስቲ ብቻ አለ በሐሳቡ የግዱን በከባዱ እየተነፈሰ። ወዲያው ከመቀመጫው በዝግታ በመነሳት ያለቀች እርሳሱን ስለርያው ኪስ ውስጥ ከተተና ፋክተሮቹን ደግሞ መልሶ መስማሩ ላይ አንጠለጠላቸው። ወደ መጋረጃው ጠጋለ። ሚስቱ ወደ ቅዱሳኑ ምስል ፊቷን አዙራ ጸልያለች። ባለበት ቆሞ እስኪጨርስ ይጠባበቅ ጀመር። አቀርቅራ ስታማትብና በታፈነ ድምጽ ጸሎቷን ስታደርስ ብዙ ጊዜ ወሰደች። ጸሎቷን ከጨረሰች በኋላ ጊዜ ለማራዘምና ለማዘናጋት ያህል ሆን ብላ የምታደርገው መስሎ ተሰማው። በመጨረሻ ጥቂት ጊዜ ወለሉ ላይ ተንበርክካ ቆየችና እንደገና ተነሳች። ወዲያው በማከታተል ጥቂት የጸሎት ቃላትን በፍጥነት አጉተመተመችና ወደ ባሏ ዞረች። አጋሻም እንቅልፍ እየወሰዳት አለችው ወደ ትንሿ ልጇ እያመለከተች። በሚንቋቋው አልጋ ላይ ቁጭ ስትል በፊቷ ላይ ፈገግታ የሚሉ ነገር አይታይም። ኢንስቲንግኒ እዚህ ከመጣ ቆይቷል። ኮርኔ ወደ ውስጥ እየገባ ጠየቃት። ረጋ ባለ ሁኔታ አንደኛውን ወፍራም የጠጉሯን ጉንጉን መፍታት ጀመረች። እየፈታች ደግሞ ትክ ብላ ፊቱን ትመለከተዋለች። አይኖቿ የሚስቁ ይመስላሉ። ኢንስቲንግኒ እንጃ ልጄ በደንብ አላስታውሰውም። ብቻ 2 ወይም 3 ሳምንታት ያህል ይመስለኛል። ከሱ ጋር ነው የምታድሪው? አለ ኮርኔ። ጉንጉኑ ከእጇ ለቀቀችው። ወዲያው ደግሞ መልሳ ያዘችውና ያን ወፍራም ሻካራ ጽፏን መፍታት ቀጠለች። ከኢንስቲንግኒ ጋር ነው የምታድሪው አልክ? ምን አይነት አነጋገር ነው በሉ አለች።
ኢቭስቲንግሊ የሚለውን ስም ልዩ በሆነ የሚያቃጭል ድምጽ እየጠራች የዛሬ ሰዎች እንዴት ያለውን ውሸት ነው የሚያወሩት እናንተ? ለመሆኑ ማን ነው እንዲህ ያለ? እውነት ነው አይደለም ነው የምልሽ። ኮርኔ ጥያቄውን ሲያቀርብላት ጠንካራ መዳፎቹን ወጥ ጨብጦ ኪስ ውስጥ አማካቸው። የማይረባ ነገር መናገሩን ተውና ይልቅስ ጫማውን ለዋልቀለ ነው አይደለም ነው የምልሽ። እንግዲያው ግን ለመሆኑ ማን ነው እንዲህ ያለውን ውሸት ያናፋል? ቀደም መተላለፊያ ላይ ቆማችሁ ምን ነበር የምትነግሪው? ምን አልኩት? በርሜሉ ላይ አዲስ ጎማ እንዲያስገባለት እንጂ ነገርኩት። ሌላ ምን አልኩት? ለምን እንዲህ ታስጨንቀኛለህ? እውነቱን ብትነግሪኝ ይሻላል። አለበለዚያ ገልሻለሁ። መጥፎ መንስራ። ድንገት የተጎነጎነ ጸጉሯን ጨምድዶ ያዘው። ፊቷን በስቃይ ስሜት ኩምትርትር አድርጋ ከጇ መነጨቀችው። አንተ የምትፈልገው አምባጓሮ ብቻ ነው። አረ ለምን ምን ቀን ካንተ ደግ ነገር አግኝቼ አውቃለሁ? መጥኔቴ እንዲህ ያለው ኑሮስ ቢቀር ይሻላል። ምን ለመሆን ትፈልጊያለሽ? ምን ለመሆን ትፈልጊያለሽ? ምን ለመሆን ትፈልጊያለሽ? ቃላቱን እየደጋገመ ጠጋት። ለምን ጥውሬን ትነጨኛለህ? ለምን ትሰድበኛለህ? ለምን ታስጨንቀኛለህ? እውነት ከሆነ የጀመረችውን ለመጨረስ ጊዜ አልነበራትም። እጇን ለቀም አድርጎ ካልጋው ላይ በመጎተት የዱላ ማት ያወርድባት ጀመር። ራሷን፣ ወገቧን፣ ደረቷን ምኗ አልተረፈው። በነረታት ቁጥር ደግሞ ቁጣውና ንዴቱ እየባሰበት መሄዱን ቀጠለ። ማርፋ እየጮኸች ራሷን ለመከላከል ከዱላው ለማምለጥ ሞከረች፣ ግን አልቻለችም። ትንሿ ልጅ ከእንቅልፏ በመንቃቷ ወደ እናቷ ሮጣ ተጠመጠመችባት። ኮርኔ የሕፃኗን እጅ ይዞ ከእናትየዋ አላቀቀና እንደ ድመት ግልገል አሽቀንጥሮ ወደ ስርቻ ወረወራት። ትንሿ ልጅ ለአንድ ወይም ለሁለት አፍታ ያህል ጮኸችና ጸጥ አለች። ዳግመኛ ሌላ ድምፅ አላሰማችም። ነፍሰ ገዳይ ልጅቷን ገደልካት እኮ። ማርፋ እሪቷን እያደበላለቀችው ወደ ልጇ ለመሄድ ተነሳች። ኮርኔ ግን እንደገና ያዛትና ደረቷን በኃይል ደቆሰው። ዩዋሊክ ተግተርትራ በጀርባዋ ተዘረረች። ጩኸትና ለቅሷም ቀጠለ። ሕፃኗ ልቅሷን ቀጠለች። ትንፋሿን መሰብሰብ እስኪሳናት ድረስ ስቅስቅ እርር ብላ ማልቀሱን ተያያዘችው። አሮጊቷ የኮርኔ እናት የአንገት ልብሳቸውን ሳያደርጉ ሸበቶ ጸጉራቸው ተመሰቃቅሎ ራሳቸው የተንቀጠቀጠና ሲራመዱ ወዲያ ወዲህ እየተወዛወዙ ወደ መኝታ ክፍሉ ገቡ። በቀጥታ ወደ ሕፃኗ ሄዱና ትኩስ እንባዋ ጉንጮቿን እየገመሰ የሚወርደውን የልጅ ልጃቸውን አንስተው ታቀፏት። ኮርኔ ከእንቅልፉ ባኑ እንደተነሳ ሰው ዙሪያውን እየቃኘና ቁና እየተነፈሰ ባለበት ደርቆ ቆመ። ምን እንዳጋጠመውና የት ቦታ እንዳለ የሚያውቅ አይመስልም። ማርፋ እያቃሰተችና እየቃተተች ራሷን ቀና በማድረግ ፊቷን ያለበሰውን ደም በልብሷ እጅጌ ትጠርግ ጀመር። አንተ አስቀያሚ ወንበዴ፣ ሊያስከፈለክ ይወጣል። አሁንም ድሮም መቼም ከኢቭስቲንግሊ ጋር ነው የምኖረው። እንካይውል ከፈለክ ግደለኝ። አጋሽካም የሱ እንጂ ያንተ ልጅ አይደለችም አለች፣ ቃላቶቹን በፍጥነት እያንበለበለች። ምናልባት ዱላው የቀጠለ እንደሆን በማለት ለመከላከል ፊቷን በእጇ ሸፈነችው። ኮርኔ ግን አሁንም ምንም ነገር የገባው አይመስልም። ዝም ብሎ ግራ ቀኙን ባዶ በሆነ አስተያየት ይመለከታታል። ልጅቷን ምን እንዳደረካት ታያለህ? እጇን ሰብረኸዋል እኮ አሉ አሮጊቷ።
በመሰበሩ የተነሳ ዝልፍልፍ ብሎ በጎኗ በኩል ቁልቁል ወደ ተንጠለጠለው የሕፃኗ ቀኝ እጅ ያመለከቱ። ኮርኔ ወደ ኋላው ዞሮ በጸጥታ ወደ መተላለፊያው ተራመደና ገልመጥ እንኳን ሳይል በበሩ በኩል ወደ ደጅ ወጣ። ደመናውና ውርጩ እንዳለ ነው። በብዛት የሚወርዱት ለስላሳ የበረዶ ብናኞች በሞቀው ጉንጩና ግንባሩ ላይ በዝግታ ያርፋሉ። ደረጃዎቹ ላይ ቁጭ ብሎ ከደረጃው ድጋፍ ላይ በእጁ ሙሉ ያፈሰውን በረዶ መብላት ጀመረ። የማርፋ የማቃሰት ድምፅና የሕፃኗ የሚያሳዝን የስቃይ ለቅሶ ከበሩ በስተጀርባ ይሰማል። በሩ ተከፍቶ እናቱ ትንሿን ልጅ ይዘው ወደ ትልቁ ክፍል ሲያልፉ ተሰማው። ተነስቶ ወደ ክፍሉ ገባ። መብራቱ ዝቅ በመደረጉ የተዳከመ ብርሃኑ በጠረጴዛው ላይ ይስለመለማል። ወደ ውስጥ መግባቱን ስትረዳ የማርፋ የስቃይ ድምፅ ጎላ አለ። ኮርኔ በጸጥታ ልብሱን ለባበሰና ከአግዳሚ ወንበር ስር የመንገድ ቦርሳ አውጥቶ ልብሶቹን ይከታተት ጀመር። ከታቶ ሲጨርስ ቦርሳውን በቁራጭ ሲባጎ አሰረው። ለጥቂት የተረፍኩት ከላይ ነበር። ለመሆኑ እስከዚህ ምን አደረኩ? አለች ማርፋ። መልስ ሳይሰጣት ኮርኔ ቦርሳውን ብድግ አድርጎ ወደ በሩ አመራ። አውዚን ትወርዳታለህ ነፍሰ ገዳይ። ቆይ ግድ የለም ለእንዳንተ አይነቶቹ የሚስማማ ሕግ መኖሩን አሳያለሁ። ልቅሷን ድምፅ ለውጣ ቂም ያረገዘ እንባዋን ታወርደው ጀመር። ኮርኔ ጸጥ እንዳለ በሩን ከፍቶ ከወጣ በኋላ መልሶ በኃይል ወርውሮ ሲዘጋው የቤቱ ግድግዳዎች ተንቀጠቀጡ። ወደ ትልቁ ክፍል ገብቶ ዱዳውን የወንድሙን ልጅ ከተኛበት አስነሳና ፈረሶቹን እንዲጭንለት አዘዘው። እንቅልፉ በሚገባ ያለቀቀው ልጅ ራሱን በሁለት እጆቹ እያቀቀ አጎቱን በመደነቅና በመገረም ያስተውለው ጀመር። በመጨረሻ ከእርሱ የሚጠበቀው ምን እንደሆነ ሲገባው ቦት ጫማዎቹን አጥልቆ ከበቆዳ የተሰራ አሮጌ ኮቱን ደረበና ፋኑስ አንጠልጥሎ ወደ ጓሮ ወጣ። ኮርኔና ዱዳው ልጅ በበረዶ ላይ በምትንሸራተተው ትንሽ ጋሪ ሆነው የግቢውን በር ሲያልፉ ምድርና ሰማዩ ወገግ ማለት ጀምሮ ነበር። በትናንትናው ቀን ከኩዝማ ጋር በመጡበት መንገድ ጉዟቸውን ቀጠሉ። ባቡሩ ከሚነሳበት ሰዓት 5 ደቂቃ ቀደም ብለው ወደ ጣቢያው ደረሱ። ኮርኔ ትኬት ቆርጦ ቦርሳውን እንዳንጠለጠለ ወደ ፉርጎ እስኪገባ ዱዳው ልጅ ቆሞ ሲመለከት ቆየ። ባቡሩ ተንቀሳቅሶ ከእይታው ለመጥፋት ጉዞ ሲጀምርም እጁን በማወዛወዝ ተሰናበተው። ፊቷ ላይ ከደረሰባት ጉዳት ሌላ ማርፋ 2 የጎድን አጥንቶቿ ተሰብረው ጭንቅላቷንም ተፈንክታ ነበር። ግን ጠንካራና ጤናማ ሴት መሆኗ ለመዳን ብዙ ጊዜ አልወሰደባትም። በ6 ወራት ጊዜ ውስጥም ጨርሳ ዳነች። ትንሿ ልጅ ግን ቀሪውን ሕይወቷን አካል ጉዳተኛ ሆና አሳለፈችው። የእጇ 2 አጥንቶች ተሰብረው ስለነበረ እስከ መጨረሻው እጇ ቆልማማ ሆኖ ቀረ። ስለ ኮርኔ ግን ከዚያ ምሽት በኋላ የተሰማ ነገር አልነበረም። እምጥ ይግባ ስምጥ እልም ብሎ ጠፋ። የውሃ ሽታ ሆነ። ይሞት ይኑር የሚያውቅ አንድም ሰው አልተገኘም። ሰባት ዓመታት አለፉ። ወቅቱ የበልግ መገባደጃ አካባቢ ነው። ፀሐይ በማዘቅዘቅ ላይ በመሆኗ ገና በ10 ሰዓት መጨላለም ጀምሯል። የአንድሬቭ መንደር ከብቶች ወደ ቤታቸው እየተመለሱ ናቸው። የአገልግሎቱን ጊዜ የፈጸመ አንድ የመንደሩ እረኛ ለዓመት በዓል ወደ አገር ቤት በመግባቱ ከብቶቹን የሚያግዱት ሴቶችና ሕፃናት
በየተራ እየተፈራረቁ ነበር። ከብቶቹ እህሉ ከታጨደበት የእርሻ ቦታ ወጥተው ወደ ቆሻሻው ድንጋያማ መንገድ ገብተዋል። የጨቀየው መሬት በከብቶቹ ሰኮና ተጠቅጥቋል። ያለማቋረጥ እየተጫጫሁና እያገሱ ወደ መንደሩ አቅጣጫ ይርመሰመሳሉ። ትልቅ ኮፍያ ጭንቅላቱ ላይ አድርጎ በኃይለኛ ንፋስና ጠባይ መለዋወጥ የተነሳ የጠቆረና በማርጀቱ የተጣጣፈ ኮት የለበሰ አንድ ሽማግሌ ከመንጋው ፊት ለፊት መንገዱን ይዞ ወንተፍ ወንተፍ ይላል። ሪዙና ጠቅለል ያለው ጸጉሩ ሽበት ብቻ ቢሆንም ችምችም ያሉ ቅንድቦቹ ግን ጥቁር ናቸው። አርጅተው የተበጣጠሱና በውሃ የሾቁ ከባድ ቦት ጫማዎች እግሩ ላይ ደንቁሮ በጭቃማው መንገድ ላይ ሲራመድ በመከራ ነው። በእያንዳንዱ እርምጃው ደግሞ የእንጨት ዱላውን ይመረኮዛል። ከብቶቹ ከኋላው መጥተው አጠገቡ ሲደርሱ ምርኩዙን ተደግፎ ቆመ። ከመንጋው በስተመጨረሻ ላይ ቀሚሷን ከፊት ለፊት ሰብስባ መቀነቷ ውስጥ የሸጎጠች ወጣት ሴት መጣች። ራሷ ላይ አልባሌ አንገት ልብስ ጠምጥማለች። የወንድ ቦት ጫማዎች አድርጋ ከአንዱ የመንገድ ጠርዝ ወደ ሌላው ዳርቻ በፍጥነት እየተራመደች ወደ ኋላ የሚጎተቱትና ወደ ጎን የሚያፈነግጡትን በጎችና ሳማዎች ወደ ሰልፉ ትመልሳለች። ሽማግሌው መንገደኛ አጠገብ ስትደርስ ቆም አለችና ከእግር እስከ ራሳቸው ቃኘቻቸው። እንዴት አመሹ አያት? አለች በሚያክላላ ለስላሳ የወጣት ድምፅ። እንዴት አመሸሽ የኔ ልጅ? ሽማግሌው አጸፋውን መለሱ። ሌሊቱን የሚያሳልፉበት ስፍራ ነው የሚፈልጉት? መቼስ ሳይሆን ይቀራል ብለሽ ልጄ፣ በጣም ነው የደከመኝ። እንግዲያውስ ወደ መንደሩ አንጋፋ አዛውንት ዘንድ ቢሄዱ ይሻላል አባቴ። በቀጥታ ወደኛ ቤት ሄዱ። ከመጨረሻ 3ኛ ጎጆ ነው። የባለቤቴ እናት እንደርሱ ያሉ ከሀገር ሰዋሪዎችን ማስጠጋት ይወዳሉ። 3ኛው ቤት አልሽኝ? ያማ የዝኖቪያ ቤተሰብ መኖሪያ መሆኑ አይደለም? አሉ ሽማግሌው ቅንድባቸውን ሽውሽብ እያደረጉ። ልክ ነው፣ ግን በምን አወቁት? አይ በፊት ጊዜ እዚያ ስለነበርኩ ነው። ፌዱሽካ ለምን እንዲግድልሽ ትሆናለህ? ያቺ እኮ ወደ ኋላ ቀርታለች አለች ወጣቷ ሴት በጩኸት። ከመንጋው ተነጥላ ወደ ኋላ ወደ ቀረች አንድ እግሯ የተሰነከለ በግ እየጠቆመች። ወዲያው በግራ እጇ የያዘችውን በትር ልዩ በሆነ መንገድ እያወዛወዘችና በጠማማው ቀኝ እጇ ደግሞ ራሷ ላይ የጠመጠመችውን ጨርቅ አስተካክላ አንካሳዋን በግ ለመመለስ ወደ ኋላ በሩጫ ተመለሰች። ሽማግሌው ሰው ኮርኔ ቫስሌቭ ነው። ወጣቷ ሴት ደግሞ ከ17 ዓመታት በፊት ገና ጨቅላ ሕፃን ሳለች እጇን የሰበራት አጋሽካ ነበረች። አጋሽካ ከጋይ ጥቂት ኪሎ ሜትር ርቆ በሚገኘው የአንድሬቭካ መንደር ውስጥ ከሚኖር ሀብታም ቤተሰብ ልጅ ተጋብታለች። አንድ ጊዜ ጠንካራ፣ ሀብታም፣ ኩሩ የነበረው ኮርኒ ቫስሌቭ ዛሬ ሁኔታ ሁሉ ተለዋውጦ ንብረት አልባ አሮጌ ለማኝ ሆኗል። ከፀሐይ በታች የቀረው ቅርስ ቢኖር አካሉ ላይ የደረበው ዝተት፣ በጥቅሉ የያዛቸው የውትድርና መታወቂያ ትኬቱና 2 ሸሚዞቹ ብቻ ነበሩ። በቃ ሌላ ነገር የለም። ይሄ ሁሉ ለውጥ በኮርኔ ላይ የደረሰው በጣም በዝግታ ቀስ በቀስ ስለነበረ ለውጡ መቼና እንዴት እንደጀመረው እሱ ራሱ ማያውቀው። በእርግጠኝነት በሙሉ ልብ የሚያውቀው አንድ ነገር ቢኖር ይህ መጥፎ ዕድል የገጠመው በዚያች የተረገመች ሚስቱ የተነሳ መሆኑን ብቻ ነው። ቀድሞ ምን አይነት ሰው እንደነበር ወደ ኋላ መለስ ብሎ ማስተዋስ ለኮርኔ እንግዳ ነገር ብቻ ሳይሆን ስቃይም ጭምር ነበር።
ስላለፈ ህልውናው ስለ አንድ ዘመን ማንነቱ ባሰበ ቁጥር ለነዚያ 17 የመርገም ዓመታት ምክንያትና ጦስ ነው ብሎ የሚገምተውን ሰው አብሮ ያስታውሳል። ሚስቱን በደበደበበት በዚያ ምሽት ከቤቱ ከወጣ በኋላ የጫካ መሬት ይሸጣል ወደ ተባለው ባለርስት ዘንድ ይሄዳል። ግን ቀደም ብሎ መሬቱ ተሸጦ ስለነበረ ያሰበው ሳይሳካለት ይቀራል። ከዚያ በኋላ ወደ ሞስኮ ተመልሶ በኃይል እየጠጣ መስከር ይጀምራል። ቀድሞ መጠጥ ቢወሳስድም ሳይበዛ በመጠኑ ነበር። መሬቱን እንደማያገኝ ከተረዳ በኋላ ግን 2 ሳምንት ሙሉ ያለ ማቋረጥ እየጠጣ መስከር ብቻ ይሆናል። በመጨረሻ ከስካሩ ጋብ ብሎ ራሱን ሲያቅና ቀሉ መለስ ሲልለት የቀድሞ ስራውን ለመቀጠል ከብት ለመግዛት ይሞክራል። ግን ንግዱም ስለተመመበት ብዙ ገንዘብ ይከስራል። እጁን ላለመስጠት ሲል እንደገና ከብት ይገዛና ይሞክራል። አሁንም በድጋሚ ሳይቀናው ይቀራል። እናም በአንድ ዓመት ጊዜ ከ3000 ሩብል ውስጥ 25 ሩብል ብቻ እስኪቀረው ይንቆጣቆጣል። ስለዚህ ስራ ቢጤ መፈለግ ግድ ሆነበት። የመጠጡም ነገር ይብስበትና በኃይል መጠጣቱን ይቀጥላል። በመጀመሪያው ዓመት ብዙም አልተጉላለም። አንድ የከብት ነጋዴ ዘንድ በጸሐፊነት ለማገልገል ይቀጥላል። ነገር ግን አንድ ጊዜ በጉዞ ላይ ሳሉ በጣም በመስከሩ የተነሳ ነጋዴው ያባርረዋል። ለጥቂት ጊዜ ስራ ፈቶ ከቆየ በኋላ ቀድሞ በሚያውቀው ወዳጁ እርዳታ አንድ የወይን ጠጅ ነጋዴ ዘንድ ስራ ይገኝለታል። እዛም ብዙ ሊቆይ አልቻለም። ሂሳቡን በማመሰካከሉ ብዙም ሳይቆይ ተባረረ። ችግሩ እየጠናበት ይሄዳል። ወደ ቤቱ እንዳይመለስ ደግሞ ብስጭትና ሀፍረት ህሊናውን እየሞገቱ እንቅፋት ሆኑበት። እኔ ባጠገባቸው አልገኝም፣ እነርሱ ጥሩ ኑሮ ይኖራሉ። ሴቷ ብቻ ሳትሆን ምናልባትም ወንዱም ልጅ እኔ ላይሆን ይችላል ሲላሰበ ሁኔታዎች እየከፉ እየተባባሱ ሄዱ። የጻፊነት ስራ የማግኘቱም ነገር የህልም እንጀራ ሆነ። የቀረው አማራጭ በከብት እረኝነት መቀጠር ብቻ ቢሆንም የኋላ ኋላ ደግሞ ለዚህ አይነቱ ስራ ሊቀጥረው የሚፈልግም ሰው ጠፋ። ኑሮ እያዘቀዘቀ የማንሰራራት ተስፋው እየተሟጠጠ በሄደ ቁጥር በሚስቱ ላይ ያለው ጥላቻም እየመረረ ንዴትና ቂሙ ስር ሰደደ። እዚህ ደረጃ ላይ እንደደረሰ የመጨረሻውን የከብት እረኝነት ስራ አንድ ልዩ የሆነ ሰው ዘንድ አግኝቶ ተቀጠረ። ግን የድል ነገር ሆነና ከብቶቹ በኃይለኛ በሽታ ተመቱ። ጥፋቱ የኮርኔ ያለመሆኑን ቢያቅም በደረሰበት ጉዳት የተበሳጨው ቀጣሪ እሱንና ጸሐፊውን ሳይቀር ከስራ አሰናበታቸው። ከ17 ዓመታት በፊት እጇን የሰበራትን አጋሽካን ሲያገኝ አላወቃትም፣ እሷም አላወቀችው። አጋሽካ ልክ እንደነገረችው አደረገው። ወደ ዚኖቪያ ቤተሰብ ግቢ በማምራት ሌሊቱን በቤታቸው ውስጥ እንዲያሳልፍ ጠየቀ። ተፈቀደለት። ወደ ጎጆ ከገባ በኋላ ዘወትር በዚያን አይነት አጋጣሚ እንደሚያደርገው ወደ ቅዱሳኑ ምስል ተጠግቶ አማተበ። ለቤቱ ባለቤቶች ሰላምታ ያቀረበው ከዚያ በኋላ ነበር። በርዶታል መሰለኝ አባቴ፣ ወደ ምድጃው ቀረብ ብለው ይሙቁ አሉ የቤቱን መቤት ጠረጴዛውን እያጸዳዱ። የሰውነታቸው ቆዳ በሙሉ ተጨማዷል። አንድ መዘዙ ወጣት ገበሬ ጠረጴዛው አጠገብ አግዳሚ ወንበር ላይ ተቀምጦ መብራቱን ያስተካክላል። የጋፊ አባል ነው። ዝናቡ ክፉኛ አርሶት የለም እንዴ? ኧረ ወዲህ ወደ ሳት ጠጋ ብለው ይምቁ አለ ወጣቱ ገበሬ። ኮርኔ ልብሱንና ቦት ጫማዎቹን አወላልቆ እግሮቹ ላይ የተመጠመውን ድሪቶ ምድጃው ላይ ካሰጣ በኋላ ራሱም ምድጃው ላይ ወጥቶ ቁጭ አለ። አጋፊያ በእጇ ማድጋን ጥልጥላ ወደ ቤት ገባች። ከብቶቹን በየበረታቸው አስገብታ መመለሷ ነው። አንድ ሽማግሌ ወደዚህ አልመጡም? እዚህ ማደሪያ ጠይቁ ብያቸው ነበር አለች። መጥተዋል፣ እኛው እዚያ ጋር
አሉ የቤቱ እመቤት። ኮርኔ ቁጭ ብሎ አጥንታቸው ብቻ የቀረ እጆቹን ወደሚያሻሽበት ምድጃ እያመለከቱ የሻይ ጊዜ ሲደርስ አብሯቸው እንዲቀመጥ የቤቱ ሰዎች ጋበዙት። ከምድጃው ላይ ወረደና አግዳሚው ጠርዝ ላይ ቁጭ አለ። ቁራጭ ስኳር ከኩባያ ሻይ ጋር ተሰጠው። ወሬ ቀጠለና ስለ ዝናቡ ስለ መኸሩ የሚያወጉ ጀመር። በዝናቡ የተነሳ የባለርስቱን እህል ለመሰብሰብ አለመቻሉን ተወያዩበት። ገበሬዎቹ የራሳቸውን ድርሻ ወደ የጎተራቸው አስገብተዋል። የከበርቴዎቹ ሰብል ግን እዚያው ማሳው ላይ እየበሰበሰ ነው። በዚያ ላይ ደግሞ የአይጡ ነገር አይጣል ነው ሲባባሉ ቆዩ። ኮርኔም በመንገድ ላይ ሳለ በየማሳው በርካታ የስንዴ ነዶ በየእርሻው ተከምሮ ማየቱን በመግለጽ በውይይቱ ለመሳተፍ ሞከረ። ወጣቷ ሴት ተጨማሪ የቀዘቀዘ ሻይ ቀርታ አቀረበችለት። 5ኛ ኩባያው መሆኑ ነው። አይዞት አባት ይጠጡት፣ ለርሶ ጥሩ እኮ ነው አለችው በመጀመሪያ በቃኝ በማለት ነው። ለመሆኑ ምን አግኝቶሽ ነው እጅሽ እንዲሆነው? አለ ኩባያውን በጥንቃቄ እየተቀበላት ቅንድቡን ሽብሽብ አድርጎ። ገና አንድ ፍሬ ልጅ ሳለች ነው የተሰበረው። አባቷ ነው እንዲህ ያደረጋት አሉ መለፍለፍ የሚወዱት የወጣቷ ሴት አማት። የለምን አለ ኮርኔ ወጣቷን ሴት ትክ ብሎ እያስተዋለ። ድንገት ቪስቲንግኒ ቤሊ ከነሰማያዊ አይኖቹ ትውሳሉ። ወዲያው ኩባያውን የያዘበት እጁ በኃይል መንቀጥቀጥ በመጀመሩ መልሶ ጠረጴዛው ላይ ለማስቀመጥ ሲሞክር ግማሹ ሻይ ተፋሰሰ። ከዚህ ከኛ ራቅ ብሎ የሚገኘው ጋይ የሚባል መንደር አንድ ሰው ነበር። አባቷ ነው ኮርኔ ቫስሌቭ ይሉታል ስሙን። ልክ የሌለው ሀብታም፣ በሚስቱም የሚኮራ ዘውናይ ነበር። ታዲያ አንድ ቀን እችኑ ሚስቱን ሲደበድብ ሕፃኗንም አብሮ መጥቷት ኖሮ ይኸው እንዲህ ሽባ አድርጎ አስቀራት አሉ አሮጊቷ የቤቱ እመቤት። ኮርኔ በጸጥታ ቁጭ ብሎ ግንባሩን ኮስተር በማድረግ አንዴ የቤቱን ባለቤቶች አንዴ ደግሞ አጋሽካን ከሚንቀጠቀጡ ቅንድቦቹ ስር በሚዋልሉ አይኖቹ ይመለከታል። ግን እኮ እንዲህ ያለ ነገር መፈጸሙ ለምንድን ነው በሉ አለ የተሰጠውን ስኳር በጥርሱ ሸረፍ እያደረገ። ማን ያውቃል ብለው እርሶ ደግሞ መቼም የኛ የሴቶች ነገር ከሚያሳማ ነገር አንርቅ አሉ አሮጊቷ። ብቻ እንደ ወሬው ከሆነ የኛ መንደር ተወላጅ በሆነ ሰራተኛቸው ሰበብ ነው ይባላል። እሱም ኖሮ እዚያው ቤታቸው ውስጥ ሞተ። ሞተ አለ ኮርኔ እየሳለ። ወይ ስንት ጊዜው ቆይቶ። እቺኛ ሸጋ እንግዲህ ከዚያውን ካልኮት ቤተሰብ የተገኘች ናት አለ። እንዴት ያለ ኑሮ ይኖሩ ነበር። አያ ጊዜ እንደምን ያሉ ጥሩ ሰዎች ነበሩ። አባወራው በሕይወት ሳለ በሞላው አገር ላይ ማንም የሚስተካከላቸው አልነበር። እንዴ አባወራው ሞቷል ማለት ነው? ኮርኔ ጠየቀ። ይመስለኛል የዛሬ 15 ዓመት ገደማ ነው ድንገት ብድግ ብሎ የጠፋው። አዎ ከዛ አይበልጥም። እማምዬ እንደነገረችኝ ከሆነ እኔ ገና ጡት መጣሪ ነበር። ታዲያ አንቺስ እጅሽን ስለሰበረብሽ አዝነሽበታል? ኮርኔ ጉሮሮ ውስጥ ድምፁ ተሰንቅሮበት የጀመረውን ንግግር መጨረስ ተሳነው። የውጭ ሰው አይደለም መቼስ ምንም ቢሆን አባቴ እኮ ነው። ሻውን ይጠጡት እንጂ አባት ትንሽ ሞቅ ቢያደርግልዎት እንኳን አፈርሶም ትንሽ ጨምርልዎት። ኮርኔ ግን መልስ በመስጠት ፋንታ ስቅስቅ ብሎ ማልቀስ ጀመረ። ምንድነው ነገሩ? ምንም አይደለም እንዲያው ብቻ። እናም ኮርኔ በሚንቀጠቀጡ እጆቹ ግድግዳና ምሰሶን እየተደገፈ በረጃጅም ከሲታ እግሮቹ እየተወጠረጠረ ወደ ምድጃው ወጣ። ይኸዋ
አሉ አሮጊቷ ለገበሬው ልጃቸው ወደ ሽማግሌው አቅጣጫ አይናቸውን ተከስ በማድረግ። በማግስቱ ኮርኔ ከሁሉም በፊት ማልዶ ተነሳ። ከምድጃው ወርዶ የእግር መጠቅለያውን ጨርቅ አስተካከልና በሙቀት የተነሳ የተጨረማመቱ ቦት ጫማዎቹን አጥልቆ ቦርሳውን ትከሻው ላይ አንጠለጠለው። ለምን ቁርስ በልተው አይሄዱም አባት? አሉ አሮጊቷ የቤት እመቤት። የለም አልቆይም፣ መሄድ አለብኝ። እግዚአብሔር ከእናንተ ጋር ይሁን። እንግዲያውስ ከትናንቱ ቂጣ ጥቂት ያዙ፣ ይቆዩኛል። በቦርሳው ውስጥ ላድርግልዎት፣ ስንቅ ይሆኖታል። ኮርኔ አሮጊቷን ተሰናበተ። እንግዲህ ሲመለሱ ጎራ ይበሉ አደራ። እስከዚያው መቼም በሕይወት እንደምንቆይ አምናለሁ አሉ አሮጊቷ። ጥቅጥቅ ያለው የበልግ ጭጋግ አገር መሬቱን ሸፍኖታል። ኮርኔ ግን መንገዱን በሙሉ ደህና አድርጎ ስለሚያውቀው ጉዞውን ያለ ችግር ቀጠለ። አባጣ ጎባጣው፣ ቁጥቋጦና ጫካው ሁሉም ለርሱ እንግዳ አይደለም። እርግጥ ባለፉት 17 ዓመታት ብዙ ዛፎች ተቆርጠዋል፣ ግን በምትካቸው የተተከሉትም ጸድቀው አድገው አርጅተዋል። የጋይ መንደር ምንም አልተለወጠም። ዳርዳሩን ብቻ ጥቂት አዳዲስ ቤቶች ተሰርተዋል። ካሮጌዎቹ የእንጨት ቤቶች መካከል አንዳንዶቹ ከጡብ በተሰሩ ቤቶች ተተክተዋል። ከድንጋይ የተሰራው የኮርኔ ቤትም በጊዜው ብዛት ከማርጀቱ በቀር እንዳለ ነው። የጣሪያው ቆርቆሮ ለብዙ ዓመታት ቀለም አለማግኘቱ ያስታውቃል። ከግድግዳዎቹ ማዕዘናት ጥቂት ጡቦች ተፈነቃቅለው ወደ ዋናው በር የሚያደርሱትም ደረጃዎች ተወለቃቅመዋል። ኮርኔ ቀድሞ ንብረቱ ወደ ነበረው ቤት ሲቃረብ የቅጥሩ በር ተንቋቋና አንዲት ባዝራ ዓመት ካልሞላው ግልገሏ ጋራ እንዲሁም አንድ ግራጫ መጋጃ ፈረስና 3 ዓመት የሚሆነው ድንጉላ ተከታትለው ብቅ አሉ። አሮጌው ግራጫ ኮርኔ ከቤቱ ከመኮብለሉ 1 ዓመት ቀደም ብሎ ገዝቷት የነበረችውን ባዝራ ይመስላል። ያኔ ባዝራዋን ሲገዛት አርግዛው የነበረ ልጇ መሆን አለበት። በተለይ የኋላ እግሮቹ አካባቢ ሰፊ ደረቱና የእግሮቹ በከርዳዳ ጸጉር መሸፈን ልክ እናቱን ቁርጥ ነው አለ በሐሳቡ። ፈረሶቹ ውሃ ለመጠጣት ነበር የሚሄዱት። ከኋላቸው ጥቋቁር አይኖች ያሉት አዳዲስ ጫማዎች ያደረገ ትንሽ ልጅ ይከተላል። ያለ ጥርጥር የልጄ ልጅ መሆን አለበት፣ አባቱን ይመስላል። አሁንም ኮርኔ በሐሳቡ ያገናዝብ ጀመር። ልጁ እንግዳውን ሽማግሌ ትኩር ብሎ አየና ጭቃ ውስጥ ገብቶ የሚፈነጥዝ አንድ ያልተቀጠቀጠ ፈረስ ተከትሎ ሮጠ። ከልጁ ቀጥሎ አንድ ውሻ ብቅ አለ። የቀድሞ ውሻቸውን ቮልቾክን ይመስላል። ቮልቾክ ራሱ ሊሆን ይችላል አለ ኮርኔ አሁንም በሐሳቡ። ግን ቮልቾክ በሕይወት ከቆየ አሁን 20 ዓመት እንደሚሆነው አስታወሰ። በዚያ ትዝታው መጨመች ከአእምሮ በማይጠፋ ምሽት ከደረጃው ድጋፍ ላይ ያፈሰውን በረዶ ቁጭ ብሎ የበላባቸውን ደረጃዎች በብዙ ትግል ወጣና ወደ መተላለፊያው የሚያስገባውን በር ከፈተው። መጀመሪያ ሳትጠይቅ ወይም ሳታንኳኳ እንዴት እንዲዘው ትላለህ? ከቤት ውስጥ የአንዲት ሴት ድምፅ አንባረቀበት። የሚስቱ ድምፅ መሆኑን ወዲያው ለየው። አዎ አልተሳሳተም። እሷው ራሷ የድሮ ሚስቱ ናት። ጠውልጋ ጅማቷ ወጥቶ አርጅታ ቆዳዋ ሁሉ ተሸብሽቦ ወደ በሩ ብቅ አለች። የኮርኔ ግምት ሌላ ነበር። የተጫወተችበትን ቋቅ እስኪላት ሊዘልፋት ያቀደውን ክፉኛ የጠላትን ሚስቱ ማርፋን፣ ወጣቷንና መልከ መልካሟን ማርፋን ለማየት ነበር የጠበቀው። እንዳሰበው ሳይሆን አይቷት ማያቅ ልዩና እንግዳ አሮጊት በፊቱ ቆማለች።
ለልመና ከሆነ የመጣኸው እዚያው መስኮቱ አጠገብ ተቀምጠህ መብላት ትችላለህ አለችው። እኔስ ለመለመን አይደለም የመጣሁት አለ ኮርኔ። ታዲያ ምንድነው የምትፈልገው? ድንገት ከቆመችበት ድርቅ ቀጣለች። ፊቷ ሉጥ ወጣለ። እንዳወቀችው ተገነዘበ። እዚህ ቤት ከየትም እየመጡ የሚልከሰከሱና የሚያደቡ ያንተ አይነት ብዙዎች ናቸው። ስለዚህ ሄድልኝ እባክህ፣ በእግዚአብሔር ይሁንብህና ከዚህ ቦታ ሄድልኝ አለችው። ኮርኔ እንደ መንገዳገድ ሞከረው። በምርኩዙ ድጋፍ እንደምንም ቀጥ ብሎ ቆመና ትክ ብሎ ያስተውላት ጀመር። ለብዙ ዓመታት በልቡ ይዞት የኖረው ስለርሷ ያለው ጥላቻ በድንገት ልም ብሎ መጥፋቱ ተደንቆ ይመለከታት ጀመር። ማርፋ እንግዲህ ብዙም እድሜ አይቀረን፣ ሁላችንም በቅርቡ እንሞታለን። ሂድ እባክህ፣ በእግዚአብሔር ይሁንብህና ሂድ አለችው። ሌላ የምትይው ነገር የለሽም? ምንም የምጨምረው ነገር የለኝም። በፈጣሪ ይሁንብህና ከዚህ ግድን ሂድ። እዚህ ቦታ እየመጡ የሚያዣብቡ ያንተ አይነት ዘዋሪዎች ብዙ ናቸው። ቀልጠፍ ባሉ እርምጃዎች ወደ ቤት ውስጥ ተመልሳ በሩን በኃይል የዋሊት ዘጋችው። ምን በድሎሽ ነው መሰድቢው? የወንድ ድምፅ ከወደ ውስጥ ተሰማ። ወዲያው ወገቡ ላይ ፋስ ያንጠለጠለ ወጣት ገበሬ ወደ በሩ ብቅ አለ። ከ40 ዓመታት በፊት የነበረውን የኮርኔን መልክና ቁመና ቆረጥ ነው። ብቻ ይሄኛው ትንሽ አጠር ቀጠን ይላል። ጥቁር የሚያንጸባርቁ አይኖቹ ግን ፍጹም የኮርኔ ናቸው። ሰውየው የኮርኔ ወንድ ልጅ ፌዶካ ነው። ከ17 ዓመታት በፊት ከአባቱ የስዕል መጽሐፍ ሽልማት ያገኘው ወጣት ነው። ለማኙ ሽማግሌ በትህትናና በደግነት መንፈስ ባለማስተናገዷ ከእናቱ ጋር ሲጨቃጨቅ ቆየ። ከሱ ተከትሎ ደግሞ ዱዳው የኮርኔ ወንድም ልጅ ብቅ አለ። እሱም እንደ ፌዶካ ትንሽ መጥረቢያ ወገቡ ላይ አንጠልጥሏል። ደግሞም እንዳጎቱ ልጅ ትልቅ ገበሬ ወጥቶታል። ሪዞን በቀጭኑ ተላይቶታል። ሰገግ ያለው አንገቱ ቀጭን ነው። አስተያየቱ ሁለመናን ዘልቆ የሚሰለስል ይመስላል። ሁለቱ ጎረምሳ ገበሬዎች እንጨት ቆረጣ ወደ ጫካ ለመሄድ ገና ቁርሳቸውን በልተው መውጣታቸው ነበር። ከጥቂት ጊዜ በኋላ አባት አለ ፌዶካ ወደ ሽማግሌውና ወደ ቤት ውስጥ በየተራ የተመለከተ። ወዲያው ዳቦ እንደመቁረጥ ያለ ምልክት ለዱዳው አሳየው። ፌዶካ ወደ ዋናው መንገድ ሲያመራ ዱዳው ወደ ቤት ተመልሶ ገባ። ኮርኔ ግድግዳውን ተደግፎ ዱላውን በመመርኮዝ አቀርቅሮ ቆመ። የማይቋቋሙ አይነት ድካም መላ አካሉን ተጫጫነ። ጉሮሮ ውስጥ የሚተናነቀውን መንሰቅሰቅና በዓይኖቹ ግጥም የሚለውን እንባ ለመመለስ ብዙ መታገል ነበረበት። ዱዳው የወንድሙ ልጅ ትኩስ የጥቁር ዳቦ ቁራሽ አምጥቶ ሰጠው። ኮርኔ እያማተበ ዳቦን ተቀበለ። ዱዳው አንዳች ነገር እንደወረደበት ሁሉ ድንገት በድን ሆኖ ቆመ። ማንነቱን ለይቶ ማወቁ አፉን ከፍቶ ኮርኔን ይመለከተው ጀመር። ኮርኔ ሲታገለው የቆየውን እንባውን ከዚያ በኋላ መቆጣጠር አልቻለም። አይኖቹን አፍንጫውና ሸበቶ ሪዙን በኮቱ ጠርዝ እየጠራረገ ከዱዳው ሰው ዞር ብሎ በደረጃዎች ወረደ። ልዩ አይነት ኃይለኛ የመረታት ስሜት ወረረው። በሰው ልጅ ፊት፣ በሚስቱ ፊት፣ በሞላው ዓለም ፊት ትሁት ሆኖ የመቅረብ ፍላጎት ሲያድርበት ተሰማው። አንዳይ ስቃይ ግን ደስ የሚልና የሚያረካ ስቃይ ልቦናውን ጠቅ አደረገው። ሁሉንም ነገር በመስኮቱ በኩል ተመለከተ የነበረችው ማርፋ የቀድሞ ባሏ በቤቱ ጥጋት ታጥፎ ከይቷ ሲሰወር በከባዱ ተነፈሰች። የመገላገል የፎይታ ትንፋሽ ነበር።
ወዲያው በሸማኔ ዕቃዋ አጠገብ ተቀምጣ ስራዋን ለመቀጠል ሞከረች፣ ግን አልቻለችም። አርቡን ደጋግማ ብትመታው አልሆናላት። እጆቿ ለመስራት አሻፈረናሉ። ስራውን አቁማ ኮርኔን ከጥቂት ጊዜ በፊት እንዳየችው ሆኖ በዓይነ ህሊናዋ ለመመልከት ሞከረች። እሱ መሆኑን አውቃለች። አንድ ጊዜ የወደዳትና የደበደባት ሰው ለመሆኑ እርግጠኛ ነበረች። የፈጸመችው ነገር ዘገነናት። ማድረግ የማይገባትን ፈጽማለች። ግን እንዴት አድርጋ ማስተናገድ ነበረባት? እርሱም ኮርኔ መሆኑንና በመጨረሻም ወደ ቤት መመለሱን አልገለጸላትም። እናም እንደገና መወርወሪያውን አንስታ ለዓይን እስኪዝ ድረስ ስትዘጋጅ ብዙ ድካም በኋላ ኮርኔ አንድሬቭካ መንደር ሲደርስ አንድያውን ጨላልሞ ነበር። ላዳሩ ወደ ዚኖቪያ ቤተሰብ መኖሪያ ሄደ። እንዴት እንዲህ በቶሎ ተመለሱ? ሩቆ አልሄዱም መሰለኝ አባት ሲሉ ተቀበሉት። አልቻልኩም፣ በጣም ስለደከመኝ ርቄ ለመሄድ አልቻልኩም። አሁንም ወደፊት ከመቀጠል ወደ መጣሁበት መመለሱ የሚሻል ይመስለኛል። ዛሬ ሌሊቱን እዚሁ ባሳልፍ ፈቃዳችሁ ነው አለ ኮርኔ። ምን ገዶን አባት? ምን ያህል ሲያስቸግሩን ቦታው እንደሚያወት ለሁላችንም ይበቃል። ይልቁንስ አሁን ወደ ሰዓቱ ጠጋ ይበሉና ይሙቁት። ሌሊቱን በሙሉ ኮርኔ በትኩሳት ሲቃጠል አደረ። ሊነጋጋ ሲል ትንሽ ሸለብ አደረገው። ተመልሶ ሲነቃ የቤቱ ሰዎች በሙሉ ወደ የስራቸው ተሰማርተዋል። አጋፊያ ብቻ ወደ ኋላ ቀርታ ጉድ ትላለች። ኮርኔ የተኛው አሮጊቷ የቤቷን መቤት በሰጡት ኮት ላይ ነበር። አጋፊያ የጋገረችውን ዳቦ ከምድጃው ላይ ያነሳች ሳለ ወዲህ ቀርብ በይ እስቲ የኔ ልጅ አለ ኮርኔ ደከም ባለ ድምፅ። እሺ መጣሁ አባት አለች ዳቦውን በቃ ያኖረች። የሚጠጣ ነገር ይፈልጋሉ? ትንሽ ክባስ ምን ይሎታል? መልስ አልሰጣትም። የጀመረችውን ስራ ሲጨርስ ክባስ ይዛ ተጠጋች። መጠጡን ሳይቀበል ወደ እርሷም ዞር ሳይል ፊቱን ወደ ላይ እንዳቀና ተኝቷል። ካለበት ሳይንቀሳቀስ ያናግራት ጀመር። አጋሻ አለ በለስላሳ ድምፅ። እንግዲህ ጊዜ ተቃርቧል። እኔም ለመሞት እፈልጋለሁ እና ስለ ክርስቶስ ብለሽ ይቅርበኝ። እግዚአብሔር ይቅር ባይ ነው አባት። ግን እኮ እርሱ ያደረሱብኝ ጉዳት የለም። ጸጥ እንዳለ ቆየ። ሌላም ተጨማሪ ነገር አለ ልጄ። ይጅና ለእናትሽ ንገሪያት። እንግዳው ሰውዬ ንገሪያት። የትናንቱ እንግዳ ሰው ብለሽ ንገሪያት። ስቅስቅ ብሎ ማልቀስ ጀመረ። ወደኛ ቤት ሄደው ነበር ማለት ነው? አዎ ትናንት ብቅ ብዬ ነበር እና የትናንቱ ሰው እንግዳው ሽማግሌ ብለሽ ንገሪያት። እንደገና የለቅሶ ሳቅ ጉሮሮውን ተናነቀው። በመጨረሻ ግን እንደምንም ራሱን አበረታታና ቀጠለ። የትናንቱ እንግዳ የመጣው ሊሰናበትሽ ነበር። ንግግሩን ሳይጨርስ በደረቱ አካባቢ ይዳብስ ጀመር። እነግራታለሁ፣ ግን ምንድነው የሚፈልጉት? ሽማግሌው ጭጭ እንዳለ ከደረቱ አካባቢ አንዲት ቁራጭ ወረቀት አወጣና ጸጉር የለበሰውን ከሲታ እጁን ወደ ወጣቷ ሴት ዘረጋው። ኖ ይህን ለሚጠይቅሽ ለማንኛውም ሰው ስጭልኝ፣
ወታደር ሳለሁ የምጠቀምበት ትኬት ነው። ለአምላክ ምስጋና ይግባውና ከእንግዲህ የበደሌን ጭነት አራግፌያለሁ። ገጹ የሐሴት ጸዳል ተላበሰ። ቅንድቡን ሽቅብ ስብስብ አድርጎ አይኖቹን ጣሪያው ላይ ሰካና ጸጥ ረጭ ጭጭ አለ። ሻማ ሲል ጠየቀ፣ ከንፈሮቹን ሳያንቀሳቅስ። አጋፊያ ወዲያው ገባት። ከቅዱሳኑ ምስል አጠገብ አንድ ከሰም የተሰራ ሻማ አንስታ ሰጠችው። በአውራ ጣቱ ጥብቅ አድርጎ ያዘው። የሰጣትን ትኬት ሰንዱቁ ውስጥ ለመክተት ሄደች። ስትመለስ ሻማው ከእጁ ወድቆ የአይኖቹ ብርሃን ጨልሞ ደረቱን ከፍና ዝቅ የሚያደርገው ትንፋሽ ጸጥ ብሏል። አጋፊያ አማተበችና የሻማውን ነበልባል እፍ ብላ ጠፋችው። ንጹህ ፎጣ አውጥታ ራሱን ሸፈነችለት። ሌሊቱን በሙሉ ማርፋ እንቅልፍ የሚሉ በአይኗ ሳይዞር ስለ ኮርኔ ስታስብ አደረች። ጧት ተነስታ ኮቷን በትከሻዋ አንገት ልብሷን ደግሞ ራሷ ላይ ጣል አደረገችና የትናንቱ እንግዳ ሰው የት እንደደረሰ ለማጣራት ወጣች። ብዙም ርቃ ሳትሄድ ሽማግሌው አንድሬቭካ መንደር ማደሩን ተረዳች። ማርፋ ለምርኩዝ የሚሆን ዱላ ቤት ያዘችና ወደ አንድሬቭካ አቀናች። ሁላችንም ይቅርታ እንደራረጋለን። ወደ ቤታችን አመጣውና ከበደላችን ነፃ ሆነን እንኖራለን። ሌላው ቢቀር በገዛ ቤት ውስጥ በወለደው ልጇ አጠገብ መሞትም አንድ ነገር ነው እያለች በሐሳቧ መንገዷን ቀጠለች። ማርፋ ወደ አማቶቿ ቤት ስትቃረብ በርከት ያሉ ሰዎች ከውጭ በኩል ተሰብስበዋል። ገሚሶቹ መተላለፊያው ላይ፣ ሌሎቹ ከመስኮቱ አጠገብ ቆመዋል። ሁሉም ሰው ስለ ሁኔታው አውቋል። ከ40 ዓመታት በፊት በአካባቢው ተደናቂ የነበረው ሀብታሙና ዝነኛው ኮርኔ ቫስሌቭ ድሃ ከርታታ ሆኖ በልጁ ቤት መሞቱን መንደረተኛ በሙሉ ተረድቷል። እንደ ውጭው ሁሉ ውስጡም እስከ ደጃፉ በሰው ጢም ብሏል። ሴቶቹ ለብቻቸው እያንሾካሾኩ በከባዱ ይተነፍሳሉ፣ ጭንቅላታቸውን ይነቀንቃሉ። ማርፋ ወደ ጎጆ ስትገባ መንደረተኛው ገለል ብሎ መንገዱን ለቀቀላት። አስከሬኑ ተጣቦ በፎጣ ተሸፍኖ የቅዱሳኑ ምስል ግርጌ ተጋድሟል። በመንደር ውስጥ የማንበብ ችሎታ ያለው ፊሊፕ ኮኖቪች ልክ እንደ ዲያቆን ሆኖ ከመዝሙረ ዳዊት ያነበንባል። ይቅር ለማለትም ሆነ ይቅርታ ለመለመን ዘግይቷል። ኮርኔ በበኩሉ ሕይወቱ ከማለፉ በፊት ይቅር ብሎ ይሆን ወይስ ቂምና ጥፋቱን ገና በልቦናው ያስታመመ? ኩራት ከሰፈነበት የኮርኔ በድን አሮጌ ገጽ የትኛውንም ለማወቅ በፍጹም አይቻልም።